ይሄን ቪዲዮ ወንድም ሁን ሴትም ሁን ወጣቱን ትንሽ ሁን ይሄን ቪዲዮ ሳትሰማ እንዳታልፍ። ለነፍስ መድኃኒት ነው ነገር። እንዲሁም ከ100 ዓመትና ከ200 ዓመት ከ50 ዓመት ምናልባት ከሆነ ዓመት በኋላ ሕይወትህን ወደ ዘላለም ጥፋት ካልወሰዱ መልእክቶች መካከል አንዱ ሆኖ ልታገኘው ትችላለህ በክርስቶስ ኢየሱስ ፊት። ይኸውልህ አንተም እኔም 15 ዓመት በፊት ፊዚካሊ፣ ስፒሪቹዋሊ፣ ሜንታሊ እንደዚህ አልነበርንም። እንዲሁም ከ15 ዓመት በኋላ እንደዚህ አልሆነ። ከሆነ ዓመት በኋላ እንዲሁም እንደዚህ ላንገኝ እንችላለን። እንደዚህ በዚህ ምድር ላይ እንዳልነበርን ከዚህ በፊት ከሆነ ዓመት በፊት ከሆነ ዓመት በኋላ ደግሞ በዚህ ምድር ላይ በፍጹም ላንገኝ እንችላለን፣ ላንኖር እንችላለን። አሁን የምነግርህ ነገር በምድር ላይ አግኝተህም እለፍ፣ ሳታገኝም እለፍ፣ ሞልቶም እለፍ፣ ጎድሎብህም እለፍ፣ ደስተኛ ሆነህም እለፍ፣ ሐዘንተኛ ሆነህም እለፍ፣ በክርስቶስ ኢየሱስ ፊት ስለማይቀርብህ ስለ አንድ ነገር ላወራ። እሱም ሁላችንም በክርስቶስ ኢየሱስ ፍርድ ፊት እንቀርባለን። በዚያን ጊዜ ወንድም የሰራኸው ኃጢአት፣ የሰራኸው በደል ጓደኛ ሳያይ፣ ቤተሰብ ሳያይ፣ ፓስተርህ ሳያይ፣ የቸርች ልጆች ሳያይ፣ የጸሎት ቲም ሳያይ፣ አንተን በቃ መልካምን አድርገው የሚያዩ ሰዎችም ሳያዩ፣ እሱ ብቻ ሳይሆን መልካም ነገሮች ሰው ሳያይ እግዚአብሔር ብቻ እያወቀ ያደረካቸው መልካም ነገሮች በሙሉ በክርስቶስ ኢየሱስ ፍርድ ወንበር ፊት በምንቀርብበት ጊዜ እያንዳንዱ ነገር የተጻፈ ነው። እስከ ዛሬ ያደረካቸው ነገሮች በሙሉ በክርስቶስ ኢየሱስ ፊት በምንቀርብበት ጊዜ የተጻፉና የተመዘገቡ ናቸው። አንዳች ከሱ የተሰወረ ነገር የለም። አንዳች ከሱ የተደበቀ ነገር የለም። ስለዚህ ወዳጅ በዛን ቀን ለሰራሃቸው ኃጢአቶች፣ ለሰራሃቸው በደሎች፣ ለሰራሃቸው ከሰው ተደብቀ ለሰራሃቸው ድካሞች፣ ኃጢአቶች በሙሉ ፓስተር ዋስትና ይሆንልህ፣ ጓደኞች ዋስትና ይሆንልህ። ዛሬ አንተ ጋር የሚዘሉ የሚጨፍሩ ጓደኞች መካከል አንዳቸው እንኳን ስለ አንተ አይከራከሩልህ። ዛሬው የሰራሃቸውን ኃጢአቶች እስቲ በወረቀት ላይ ሊስት አድርጋ አስቀምጥና ስለ እነዚህን ኃጢአቶች በሙሉ ትዝ ብቻ ስለሚል ኃጢአቶች ንስሐ ግባ በክርስቶስ ኢየሱስ ፊት። ኢየሱስ ከኃጢአት ሁሉ ያነጻሃል። ኢየሱስ ከበደል ሁሉ ያነጻሃል። ዛሬው ንስሐ ግባ። ኢየሱስ ይለውጣል። መንፈሳዊ ዓለም ዝም ብለን ስለዘለልን ስለ ጮህን ኢየሱስ ኢየሱስ ስላለን አይደለም። ኢየሱስ አንደበት አይደለም የሚሰማው፣ ላይፍህን ነው። ህይወትህን ነው። ልብህ፣ ህይወትህ፣ መንገድህ፣ አካሄድህ በሱ ፊት የተገለጡ ናቸው። ስለዚህ ወንድም ፕሊስ ንስሐ ግባ። ስለሰራችሁ ኃጢአቶች በሙሉ ንስሐ ግባ። በክርስቶስ ኢየሱስ ፊት ተናዘዝ። የኢየሱስ ደም ከኃጢአት ሁሉ ያነጻል። በዚያን ጊዜ ኢየሱስ ቢመጣ ከኢየሱስ ጋር ለዘላለም እንደምትኖር እርግጠኛ ትሆናለህ። በዚያን ጊዜ አንተ እሱ ጋር ብትሄድ እሱ ጋር ለዘላለም እንደምትኖር እርግጠኛ ትሆናለህ። ይህን ቪዲዮ ለብዙ ሰዎች ሼር አድርጉ፣ ኮፒ አድርጉ። ኢየሱስ ይባርካል።